ሰላም ጤና ይስጥልኝ። እንደምን አላችሁ? ወደ ዛሬው ቪዲዮ ከመግባታችን በፊት አንድ ሁለት ቪዲዮ እየተለቀቁ አሉና እህት ወንድሞቼ ፕሮቴስታንትም እንደዚሁም ኦርቶዶክሳውያን ወንድሞቼ ቪዲዮውን ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንድትተባበሩ በመጀመሪያ በአክብሮት ጠይቃለሁ። ወደ ዛሬ ቪዲዮአችን ስንገባ ከባለፈው የቀጠለ ሶስተኛ ቪዲዮአችን ነው። በባለፈው ርዕሰ ጉዳይ አድርገን የተነሳ ነው መጽሐፍ ቅዱስ ብቻ በሚለው ሐሳብ ላይ መጽሐፍ ቅዱስ ብቻ ሪፎርመሮቹ የተነሳ ሐሳብ ነውና እዛ ሐሳብ ላይ መጽሐፍ ቅዱስ ብቻ የሚለውን ትርጉም በተወሰነ ለማየት ሞክረናል። ምናልባት መጽሐፍ ቅዱስ ብቻ የሚለው ሐሳብ የየትኛውን የመጽሐፍ ቅዱስ ቃል መሰረት እንደሚያደርግ በቪዲዮ ላይ በመጀመሪያውና በሁለተኛው ቪዲዮ ላይ አስቀምጬላችኋለሁ ማለት ነው። ዛሬ ደግሞ ምናልባት ይሄ መጽሐፍ ቅዱስ ብቻ የሚለውን ሐሳብ ኦርቶዶክሳውያን እንዴት ይመለከቱታል? እንደ አንድ ኦርቶዶክስ ይህንን ሐሳብ እንደ ቃል እግዚአብሔር ፈትሸን አይተን አረጋግጠን ብንቀበለው ምን ችግር ያመጣል? ኦር ደግሞ በቤተ ክርስቲያን ሊቃውንት አባቶቻችን እንዴት ይታያል የሚለውን ሐሳብ አጠር አድርጌ እነግራችኋለሁ ማለት ነው። በመጀመሪያው መጽሐፍ ቅዱስ ብቻ የሚለው ሐሳብ ቃል እግዚአብሔር ብቻ ለክርስቲያናዊ ሕይወት ለየትኛውም ለእምነት በቂ እንደሆነ ይነሳል። የመጀመሪያው ሐሳብ እሱ ነው። ሁለተኛ መጽሐፍ ቅዱስ ብቻ በሚለው ሐሳብ ላይ መጽሐፍ ቅዱስ ግልጽ በመሆኑ በመንፈስ ቅዱስ አጋዥነት ማንም ሰው በራሱ አንብቦ መተርጎም ይችላል የሚል ሐሳብ። የመጀመሪያው የቤተ ክርስቲያን ትውፊት አያስፈልገንም፣ መጽሐፍ ቅዱስ ለየትኛውም ሕይወታችን ለእምነትም በቂ ነው። ሁለተኛው እንዴት መተርጎም አለበት የሚለው ሐሳብ ነው። ምናልባት ከዚህ ጋር ተያይዞ አባቶች በዚህ ሐሳብ ምን አይነት ሐሳብ ይሰጣሉ? ምንስ የመጽሐፍ ቅዱስን ጥቅስ የትኛውን ቃል መሰረት ያደርጋሉ ለሚለው የመጀመሪያው መጽሐፍ ቅዱስ የበላይ የእግዚአብሔር ቃል እንደሆነ ኦርቶዶክሳውያን አባቶች በዚህ ያምናሉ፣ እኛም በዚህ እናምናለን። ነገር ግን መጽሐፍ ቅዱስ ራሱ የመጣውና የተቀበልነው በቅድስት ቤተ ክርስቲያን በቅዱስ ትውፊት ውስጥ እንደሆነ አባቶቻችን ያስረዳሉ ማለት ነው። መጽሐፍ ቅዱስ የተገኘው በዚች በሐዋርያት ኅብረት በሆነችው በቤተ ክርስቲያን ውስጥ እና ከዚህ ጋር ተያይዞ መጽሐፍ ቅዱስን ከቤተ ክርስቲያን ከዚህ ኅብረት ከጉባኤ ምናልባት ከጉባኤያት ከዚህ ከሐዋርያት ኅብረት ውስጥ መጽሐፍ ቅዱስን ብቻ ነጥሎ በግል መተርጎም እንደማይገባ አባቶቻችን ያስተምራሉ። ለዚህም ደግሞ ሁለት የመጽሐፍ ቅዱስ ጥቅስ መሰረት ያደርጋሉ። የመጀመሪያው ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20 ያለውን ቃልና እንደዚሁም ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 15 ላይ የሚገኘውን ቃል